ሀሊሞቼ የናንተን ኮልፊንግ ፈልጌ ነው የመጣሁት። ኮልፊንግ አርጉልኝ። እንኳን ደስ አለህ። ተሳካልህ አይደል? ማን ነገረሽ? አንዴ ቆይ፣ እንዳትከተለኝ። አዲሱ ቤትን ለመስራት እኔን መልቀቅ አለብህ ባቢ። ግን እኮ ቃሌን ጠብቄ መጥቻለሁ። እንኳን ደስ አለህ። አንቺስ ግን? እኔ እንጃ። እኔም ሰው አላጣ ይሆናል። ከኔ የተሻለ እሱን አላውቅም። ካንተ ግን አይብስም። መልካም ህይወት። እወድ እንደነበር አትርሳሽ። ዛሬ ማን ልመጣ ነው? አውሎ ነፋሱ ሜላት ከዱባይ መጣ ይሆናላ። ሜላት ስትመጣ ወፎቹም ይንጫጫል። ዱረ ህይወትሽን ላስታውስሽ ሜላት፣ ከኢትዮጵያ ስትወጪ እኮ ምን እንደምትመስል እኮ እናውቃለን። ዱረ ህይወት እንዳስታውስ ማርቆስ። ሜላት ዱባይም ሄደሽ እንደውም እስስት ነሽ፣ ምንም አልተለወጥሽም። ሁሉም ትወሰኛለህ ማርቆስ። ግን ሳይሆን የመጣው ከዱባይ ሊበቀል ነው የመጣው። ሊጨርስ ነው የማርቆስ ቤተሰቦችን። ሌላው የማርቆስን እናት ማገድ እፈልጋለሁ። ርካሽ እጭ ምን አይነት ሰፈር ነው? ለምን ፈለግከኝ? እንዴት አባሽ ነው ደግሞ ዛሬ አማረብሽ? ታውቂያለሽ፣ ማንም እንደዚህ አልፍቶኝ አያውቅም። ታዲያ እኔ የመጀመሪያው ያልሁና ቀልድ ነው ልሳቅ። አሁን ለምንድን ነው የፈለከኝ? አሰብሽበት ባለፈው ያልኩሽን እንዴ? ሰውዬ ተስፋ ቆርጥም እንዴ? እኔ የራሴ የምለው ሰው አለኝ። ያንን ሩጦ ያልጠገበ ድሃ ከሆነ ወደዛ በይ። ላንቺም ቢሆን ገንዘብ ካለው መጠጋቱ ሳይሻል አይቀር። ትሰማኛለህ? ካንተ ጋር ሆኜ እንዳንተ በገንዘብ የደነዘዘ ጭንቅላት ከሚኖረኝ በፍቅር ድህነቴን መርጬ መኖር ይሻለኛል። ምንድነው እንደዚህ ማንም ለሚዘግነው ገላ የምታካብጪው? ርካሽ ዞር በልልኝ። Rapping በአማርኛ part 1 ፈረንጅ እንዴት አማርኛ ለመድክ አንዳንድ ቋንቋ ክላሶች ወሰድክ? አይ እዛ ነው አዲስ አበባ ያደግኩት፣ በመንገድ ላይ አማርኛ ስለመድኩት። ስሜ ዮሴፍ ነው። ይሄ ዘፈን ይቀጥላል፣ ምክንያቱም ቃሪያ በለዋና ሆኜ ያቃጥላል። ሰላም እንደምን ቆያችሁን? ዛሬ አንድ ክላይንታችን እግሯን ፔዲና የጄል ሙሌት መሰራት ፈልጋ ነበረ። እዚህ ጋር እግሯ ላይ ያለውን ጥፍር ቀለም ካስለቀቅንላት በኋላ ጨውና ሻምፖ አድርገን ውሃውን አዘጋጀንላት። በመቀጠልም እግሯ ላይ ሳቡን እናደርግላታለን። ሳቡን ዋነኛ ጥቅሙ ቶሎ ዴድ ስኪኑን ለማውጣት ይረዳናል። እንደዚህ ሳቡን ከቀባናት በኋላ ከ30 ደቂቃ ያላነሰ ውሃ ውስጥ እናስቀምጣታለን። በመቀጠልም ዴድ ስኪኑ ሲርስ እንዲህ በምታዩት መልኩ ዴድ ስኪኑን እናስወግድላታለን። በተለይ በተረከዛችንና አውራጣታችን ጎን ላይ በጣም ዴድ ስኪን የመከማቸት ባህሪ ስላለው እሱን ፎከስ አድርገን እናወጣላታለን ማለት ነው። ከዚያም በደንብ ኦይል ያለው ስክራብ እናደርግላታለን። ይሄኛው ስክራብ ጥቅሙ ዴድ ስኪኑን ኦፍ በምናደርግበት ጊዜ ቆዳችን ስለሚደርቅ እሱን ሞይስት ለማድረግ ይረዳናል። እዚህ ጋር ኬቲክል ሪሙቨር የቀባናት ነው። ኬቲክል ሪሙቨር ኬቲክላችንን ከመቁረጥ የተሻለ ማስወገጃ መፍትሄ ስለሆነ በዛ እናስወግድላታለን። በመቀጠልም በቤታችን የምናዘጋጀው ስክራብ አለ፣ የቡና ውህድ ያለው የተለያዩ ግብአቶችን ተጠቅመን የምናዘጋጀው እሱ ቆዳዋን አንድ አይነት ከለር ይሰጥላታል። እዚህ ጋር ቫይታሚን ኢ ወይም ሳኒታይዘር ካደረግንላት በኋላ ፋይናል ሉኩ ይህንን ይመስላል። እንደዚህ በጣም የሚያምር ስሬት ተሰርታለች። ከስተመራችን መሰራት የፈለገችው ፍሬንች ስለነበረ ቆንጆ አድርገን ሰርተናታል። እንደዚህ አይነት ስራዎች መሰራት የምትፈልጉ ሰዎች ስልክ ካፕሽን ላይ ያስቀምጥላችኋለሁ፣ እየደወላችሁ ቡክ አድርጉ።
ዛሬ ደግሞ የምጠጣው በቃ አበደ ነው የምላችሁ። አበደ በቃ እንደዚህ በጣም ተደርጎ እንደዚህ ይጠጣል። አንደኛ በቃ አንደኛ እንዲሁ ይጠጣል። በቃ ጠጡልኝ እና በቃ ህይወታችሁ እንደዚህ ይወፍር። ለስትሮ ራሱ አስቸግሮኛል። 2018 እንደዚህ በቃ የወፈረ ነገር ይስጣችሁ። በጣም ነው የምወዳችሁ። በቃ ስክት ብያለሁ፣ ድድብ ብያለሁ እና የአዶናይ ልጅ ነኝ። እስቲ የአዶናይን ሜንሽን አድርጉ። የአዶናይ ጋር ይድረስልኝ እና በቃ የአዶናይ ተማሪ ነኝ። አዶናይን በጣም ነው የምወደው። በሱ ምክንያት ነው እንደዚህ የሰገጥኩት። ስክት ብያለሁ። አመሰግናለሁ። ሳላስከፋ ተረጋጋ። ሲሪያ ጆሮ እሺ አስፈሪ ጀማ ከኢትዮጵያ ይላል። ለዚህ ልጆች ጀርባ አራዳ እናትና አባት አሉ። ኧረ የለም ጭራሽ የለም። እንዴ በጆሮ ተወራለ። አሬ በደሱ ድቢ ኤምቢሲ 3 እያየሁ ቶታሊ ስፓይስ የታለ የምትወደው ከቶታሊ ስፓይስ ቀይ አረንጓዴ ጸጉራ my first crush son of Vicky was there. So ኮለ ሮሚ ፒዛ ድሮ ስትሄዱ እሑድ ሚኪ ማውሶች ነበሩ ሁለቱ። ሩጪ እንዴት እንደማቅፋት ግን ውስጥ ወደ ሸንፎ ሸንዝ ሸንሊ ኢዌ ሸንደሚ አሜን ጆጆ ኢቺ ቡቢንደ 话语只是了我们久久一起不变的话语只是了我们让我们喜悦吧让我们喜悦吧我们欢呼吧我们欢呼吧因它已不变的话语只是我们让我们喜悦吧让我们喜悦吧我们欢呼吧我们欢呼因它已不变的话语就是我们追逐一起不变的话语只属了我们追逐一起不变的话语只属了我们让我们喜悦吧让我们喜悦吧我们欢呼吧我们欢呼因它已不变的话语就是我们 6-7 no 6-7 si dice bat እንግዲህ በዚህ ምክንያት መንግስት የሆነ ነፃነታችን አጥተናል። አምባገነኑ መንግስት የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ ያለው እንግዲህ ደግሞ ፖሊሲ ያባረረኝ ያሳደደኝ በየቦታው ሰው የፈለገውን የሚናገርበት ነፃነቱን የሚያውጅበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ። እውነት ለመናገርና ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ። ሁላችሁም ለእንደዚህ አይነት ጉዳይ ፊት አትስጡ እባካችሁ። መጨረሻችን የማያምር ይሆናል። ዝም አትበሉ። ሰላማችን፣ ነፃነታችን፣ መብታችንን እየተነፈግን ያለ ነው። የፈለግ ትንሽ ቃል የተናገረ እስር ቤት እያሯሯጡ ነው እየወሰዱ ያሉት። ሰው የፈለገውን የመተንፈስ ስለዚህ የማይናገር ከሆነ ተቃዋሚ ፓርቲ የለም ማለት ነው። የሚቃወም ሀሳቡን የሚገልጽ የተሻለ ሀሳብ የሚያመነጭ ማንኛውንም አያስተናግድም መንግስት ነው። ስለዚህ በዚህ ምክንያት እንዲሆን ያለው ለሙስሊሞች ከባድ ይቅርታ ጠይቃለሁ። በሌላ ነገር እንዳታስቡት። አመሰግናለሁ። ኮፒ ሊንክ ታታባልኩት ባካችሁ። በፍቃም ሰላማችሁ ይብዛ።